ነብዩ አለይሂ ሰላቱ ወሰለም ትርሚዚ በዘገቡት ሐዲስ ደግሞ ምን ይላሉ اذا كذب العبد تباعد عنه الملك الموكل به ميلا من نتن ما جاء به ይላሉ ያንዳንዳችን መላእክት አለን አይደለም የሚጠብቀን መላእክት የተወከለልን መላእክት አለ አንድ ሰው በሚዋሽበት ጊዜ ያ መላእክት ከዛ ውሸታም ሰው ከወጣው ነገር ሽታ የተነሳ ረሱል ሰለላሁ ዐለይሂ ወሰለም አንድ ማይል ይርቀዋል መላእክቱ ይርቀዋል ሰውየው በሚዋሽበት ጊዜ መላእክት ይራቀው ነው የሚሄደው መላእክት ከራቀው ማን ይቀርበዋል ሸይጣን ይቀርበዋል ማለት ስለዚህ ውሸት ምን ጊዜም የሚያስከትለው ነገር አደጋ ውሸትን ያስከትላል ውሸት ሌሎችን ወንጀሎችን ያስከትላል ምክንያቱም ሰውየው መላእክት ይራቀው በሸይጣን እየተከበበ ስለሚመጣ ማለት ነብዩ አለይሂ ሰላቱ ወሰለም ኢማም አህመድ በዘገቡት ሐዲስ የመጨረሻ ቀን መቃረቡን የቂያማ ቀን መቃረቢያ ትንሹ ምልክትም ነውታል ውሸት የቂያማ ቀን መቃረቡን የሚያመለክት ትንሹ ምልክት ان من علامات الساعه الصغرى كثرة الكذب የቂያማ ቀን መቅረቡን ከሚያመላክቱ ምልክቶች ትንሽ علامه الساعه الصغرى የሚባሉ አሉ ኩብራል ትንንሽ ምልክቶች አሉ ትልልቅ ምልክቶች አሉ የቂያማ መድረስ ምልክቶች ማለት ነው ትልልቅ ምልክቶች የሚባሉት እነ ደጃል መምጣት ዒሳ መመለስ መህዲ መምጣት የመሳሰሉት ነገሮች ናቸው ትንንሽ ምልክቶች ደግሞ ውሸት ማብዛት ህብረተሰቡ ውስጥ ውሸት ከበዛ የቂያማ መድረስ ምልክት ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ዑለማዎች ከዚህ ተነስተው ምን ይላሉ ውሸት በጣም ተንሰራፋ ማለት አሉ ሐቅ ነው ሲድቅ ነው ሰማይና ምድር የቆመው ሐቅ ላይ ነው ውሸት ተንሰራፋ ማለት ሰማይና ምድር የቆመበት ነገር ጠፋ ማለት ነው አይደል እንዴ ስለዚህ ቂያማ መቆሙ አይቀርም ማለት ውሸት ከበዛ ቂያማ የሚመጣው ለዛ ነው ምክንያቱም አንድ ማህበረሰብ ውስጥ እውነት ካልተንሰራፋ በስተቀር ውሸት ብቻ ካለ ያ ማህበረሰብ ሐያት የለውም خلاص መይት ለዛ ነው ይላል ዑለማዎች ከዚህ ተነስተው ከነኛ ሐዲሶች ተነስተው ምን ይላሉ ان الذي يستديم على الكذب فقد اتى بكبيرة من الكبائر ውሸትን የሚያዘወትር ሰው ከከባኢር ወንጀሎች ውስጥ አንዱን እንደሰራ ይቆጠራል ይላሉ ከባኢር ወንጀሎች 7 ናቸው አይደለም እንዴ በአላህ ማጋራት